ድሃ ተበደለ ፍርድ ተጓደለ በሉ። የትናንትናውን እርሱ ስልጣን ኃላፊነት እንጂ ገዥነት አይሁን። ሌብነት ጥዩፍ እንጂ ኩራት አይሁን። የሚፈናቀል ሰው የሚንገላታው እያንዳንዱ ዜጋ ኢትዮጵያዊ ነው ብለን እንቁምለት። የምትባክነው እያንዳንዷ ሳንቲም የኢትዮጵያ ናት ብለን እንሳሳለት። የሚበላሸው እያንዳንዱ ንብረት የእናቴ የኢትዮጵያ ንብረት ነው ብለን እንጩህለት። በየትኛውም የሀገሪቱ ክፍል አንድ ኢትዮጵያዊ መብቱ ሲጣስ ብሔሩን ወይም ሃይማኖቱን ወይም ሌላ ማንነቱን ሳንመለከት ወገኔ ተነካ ብለን እንቁምለት። በነፃ ሀገር ነፃ ሕዝብ ከሌለ ነፃነት ቦታው የቱጋ ነው? የክልል ወሰኖች ድንበሮች ከሆኑ የሚያስተሳስሩን ድልድዮች ትተን የሚለያዩንን ግንቦች ከገነባን የሺህ ዓመታት ነፃነት ትርጉሙና ጥቅሙ የቱ ላይ ነው? ለመናገር ለመጻፍ ከፈራን ከሰጋን ለመደራጀትና ለመንቀሳቀስ ከተጨነቅን